ትክክለኛ ያልሆነ የይዘት ምርጫ ካላችሁ ትርፋችሁ ለበርካታ ወራት ብሎም ለበርካታ ዓመታት የሚዘልቅ የገንዘብና የጉልበት ኪሳራ ወይም ድካም ብቻ ሊሆን ይችላል። ስለዚህ ትክክለኛውን ይዘት ከመረጣችሁ ደግሞ ምንም እንኳን ጀማሪ ዩቲዩበር ብትሆኑም ቻናላችሁ በሚያስደንቅ ፍጥነት ሊያድግ ይችላል። ዛሬ በዚህ ቪዲዮ ተጨባጭ ሳይንሳዊ የጥናት ውጤቶችን፣ የዩቲዩብ ስቱዲዮ ትንታኔዎችንና ከዩቲዩብ የተሻለ ገቢ ማግኛ የይዘት አማራጮችን በመጠቀም ከዚህ በፊት በየትኛውም ቻናል ያላያችሁትን ወሳኝ ነጥቦች ላይ ብቻ ትኩረት በማድረግ ለእናንተ የሚሆን ትክክለኛ የቻናላችሁን ይዘት እንዴት መምረጥ እንደምትችሉ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አንደኛ፣ ችግር ፈች ርዕሶች ላይ ማተኮር መቻል አለባችሁ። ሰዎች ወደ ዩቲዩብ የሚመጡት ለሁለት መሰረታዊ ጉዳዮች ነው። አንደኛው ጉዳይ በዩቲዩብ በሚለቀቁ ቪዲዮዎች ለመዝናናት ወይም ደግሞ ለኢንተርቴንመንት፣ አለዚያም ለሁለተኛው ጉዳይ እሱም ለችግራቸው ነገር መፍትሄ ወይም ሶሉሽን ፍለጋ ነው። ስለዚህ የመፍትሄ ይዘት ያላቸው ቪዲዮዎች ደግሞ ከማንኛውም ቪዲዮ በላይ ቻናል ለማሳደግ በጣም ምቹ ናቸው። ምክንያቱም እነዚህ ቪዲዮዎች ለተመልካቾቻቸው የሚፈቱት አንድ ቁልፍ ችግር አለ። ከዚህ አንጻር ለቻናላችሁ የሚሆን ይዘት ከመምረጣችሁ በፊት የሚከተሉትን 3 ወሳኝ ጥያቄዎች ለራሳችሁ ጠይቃችሁ ለራሳችሁ በቂ ምላሽ ማግኘት መቻል አለባችሁ። አንደኛው ጥያቄ፣ ሰዎች ብዙ ጊዜ ወደ እኔ ቻናል የሚመጡት በእኔ ቪዲዮዎች ምን አይነት ችግር ይፈታልናል ብለው አስበው ነው የሚለውን ጥያቄ መልሱ ለራሳችሁ። ሁለተኛው ጥያቄ፣ ከዚህ በፊት እኔ ነኝ ችግረኝ፣ አሁን ግን በሚገባ የፈታሁትና ለሌሎች ሰዎች የማጋራቸው ችግር ምንድን ነው የሚለው። ሶስተኛው ደግሞ ሰዎች በብዛት ኦንላይን የሚጠይቁት ጥያቄ ምንድን ነው የሚለውን ጥያቄ ለራሳችሁ ጠይቃችሁ ምላሽ ማግኘት መቻል አለባችሁ። ለእነዚህ ጥያቄዎች በቂ ምላሽ ካገኛችሁ ወደፊት በቋሚነት ቪዲዮ የምትሰሩበትን የቻናላችሁ ዋና ይዘት ወይም ዋና ርዕሰ ጉዳይ በትክክል አግኝታችሁታል ማለት ነው። በአሁኑ ሰዓት እጅግ አስፈላጊና አንገብጋቢ የምንላቸው የዘመናችን ርዕሶች በተለይ ከኦንላይን ቢዝነስ ጋር ተያይዞ አንደኛው የስማርትፎን ችግሮች እና መፍትሄዎቻቸው ጋር የተያያዙ፣ ሁለተኛው ዩቲዩብ በስልክ እንዴት እንደሚጀመርና ስልክ በመጠቀም እንዴት በዩቲዩብ ገንዘብ መስራት እንደሚቻል፣ ሶስተኛ በኦንላይን እንዴት ገንዘብ እንደሚሰራ። እነዚህ ርዕሰ ጉዳዮች የወቅቱ አንገብጋቢና ሰዎች በብዛት ኦንላይን ሰርች የሚያደርጓቸው ርዕሰ ጉዳዮች ናቸው። ስለዚህ የምትለቋቸው ቪዲዮዎች እነዚህን የወቅቱ አንገብጋቢ ችግሮች ለመፍታት ከቻሉ በቪዲዮዎቻችሁ በጣም በርካታ ተመልካች ታገኙባቸዋላችሁ። ሁለተኛው ጉዳይ ብዙ ገንዘብ የሚከፈልባቸው ይዘቶች ላይ ማተኮር። ሁሉም የዩቲዩብ ይዘቶች ተመሳሳይ የክፍያ ጣሪያ የላቸው። አንዳንድ ይዘቶች በዩቲዩብ ውስጥ ካላቸው ተፈላጊነት አንጻር ከሌሎች ይዘቶች ከ3 እስከ 10 እጥፍ የሚበልጥ ክፍያ ይፈጸምባቸዋል። ስለዚህ አንዳንድ ይዘቶች የተሻለ የማስታወቂያ ክፍያ ከፍተኛ የሆነ አርፒኤም ወይም ሲፒኤም አላቸው ማለት ነው። ለምሳሌ እንደ ኦንላይን ቢዝነስ፣ ዩቲዩብ ቱቶሪያል፣ ቴክ ሪቪው፣ ሶፍትዌር ቱቶሪያልስ፣ ኤዱኬሽን የመሳሰሉ ይዘቶች ከሌሎች እንደ ኮሜዲ እና የሞቲቬሽናል ስፒች አይነት ይዘቶች የበለጠ የማስታወቂያ ክፍያ ይፈጸምባቸዋል። ስለዚህ አቅሙና ፍላጎቱ ካላችሁ ከነዚህ ይዘቶች ላይ ማተኮር መቻል ይጠበቅባቸዋል ማለት ነው። ሶስተኛው ጉዳይ በዘላቂነት ያለምንም ችግር ብዙ ቪዲዮ ለመስራት የሚያመቻችሁን ወይም ኤቨርግሪን የሆነ ኮንተንት መምረጥ መቻል አለባችሁ። ያለምንም መጨናነቅ ተፈላጊ ርዕሶች የበዙበት ቪዲዮ ለበርካታ ዓመታት ለመስራት የሚያመቻችሁን ይዘት መምረጥ ከቻላችሁ ቻናላችሁ እንደሚያድግ አስባችሁ እና እርግጠኛ ሆናችሁ መስራት መቻል አለባችሁ። ከዚህ አንጻር እርግጠኛ ለመሆን የሚከተሉትን 2 ጥያቄዎች ለራሳችሁ አንስታችሁ ለራሳችሁ ምላሽ ማግኘት አለባችሁ። አንደኛው ጥያቄ፣ የመረጣችሁት ርዕስ ለሚቀጥሉት 5 ዓመታት በሰዎች ዘንድ ተፈላጊ ስለመሆኑ። ሁለተኛው ጥያቄ፣ በእናንተ ይዘት ውስጥ አሁንም ሰዎች ቪዲዮ ይፈልጉ ስለመሆኑ እርግጠኛ መሆን መቻል አለባችሁ። ለምሳሌ ያክል በትምህርት ዘርፍ እንደ ሂሳብ፣ ቋንቋ እና የሙያ ትምህርቶች ወይም ደግሞ የዩቲዩብ ቱቶሪያሎች፣ የቪዲዮ ኤዲቲንግ ስልጠናዎች፣ የስማርት ስልኮች ጥገና፣ ፋይናንስ ነክ ጉዳዮች እና ሌሎች ከዚህ ጋር ተያያዥ የሆኑ ይዘቶች በብዛት ለረጅም ዓመታት በብዙ ሰዎች ዘንድ ተፈላጊ የሆኑ ይዘቶች ናቸው። እዚህ ላይ ማወቅ ያለባችሁ ነገር ቢኖር ግን ደግሞ እንደ ዜና አይነት ለጥቂት ወራት ወይም ደግሞ ለጥቂት ቀናት ብቻ ታይተው ከዚያ በኋላ በፍጹም የማይፈለጉ የቪዲዮ ይዘቶች በመስራት ጊዜ ማባከን እንደሌለባችሁ ነው። አራተኛው ጉዳይ የተለያዩ የቪዲዮ ፎርማቶችን ለመስራት የሚያመች ይዘት መምረጥ ነው። ይዘታችሁ በርካታ የቪዲዮ አማራጮችን ለመስራት የሚያመች ቢሆን ይመረጣል። ለምሳሌ ቱቶሪያሎችና ማብራሪያዎችን ለመስራት የሚያስችሉ ትረካዎችና ምሳሌዎችን የሚያስተናግድ አይነት ይዘት ላይ ማተኮር ብትችሉ ይመረጣል። አምስተኛው ጉዳይ ከእምነታችሁ ከእውቀታችሁና ከግለ ስብዕናችሁ ጋር የማይቃረን ይዘት መምረጥ መቻል አለባችሁ። አዎ ሁሉም የዩቲዩብ የቪዲዮ ይዘቶች ለሁሉም ሰው ተስማሚ ናቸው ተብሎ ስለማይታመን እናንተ ካላችሁ እውቀትና ክህሎት እንዲሁም ከእምነታችሁና ከግል ፍላጎታችሁ ጋር የሚዛመድ ይዘት መምረጥ መቻል ይጠበቅባቸዋል። ለምሳሌ እናንተ ቱቶሪያሎችን፣ የስልክ ወይም ደግሞ የኮምፒውተር የስክሪን ሪከርዶችን፣ አስተማሪ ቪዲዮዎችን፣ ቴክኖሎጂ ነክ ጉዳዮች ላይ ያተኮረ ቪዲዮ መስራት ሊያስደስታችሁ ይችላል። በተቃራኒው ደግሞ የስፖርት ዜናዎችን የመስራትና ከካሜራ ፊት እንደዚህ ቀርቦ ቪዲዮ የመስራት ፍላጎት ደግሞ ላይኖራችሁ ይችላል። ስለዚህ ከእናንተ እውቀትና ክህሎት እንዲሁም ከግል ስብዕናችሁና ከእምነታችሁ ጋር የማይጋጭ ይዘት ሊኖራችሁ ይገባል ማለት ነው። ስድስተኛው ጉዳይ በተመሳሳይ ስራዎች የተፎካካሪዎችን አካሄድ ማጥናትና
በእነርሱ ስራ ላይ የራሳችሁን ፈጠራ መጨመር ነው። ብዙ ጊዜ ፉክክር ያለበት ይዘት የተሻለ ክፍያ የሚገኝበትና በጣም በርካታ ተመልካቾች የሚገኙበት የይዘት አይነት ነው። ስለዚህ እዚህ ላይ ጠንክሮ መስራት ይገባል ማለት ነው። ከእናንተ ይዘት ጋር ተቀራራቢ ቪዲዮ የሚሰሩ ቢያንስ 5 ትላልቅ ዩቲዩበሮችን መርጣችሁ የሚከተሉትን 3 መሰረታዊ ጥያቄዎች ለራሳችሁ ጠይቁና አሁንም ለራሳችሁ ምላሽ ስጡ። አንደኛው ጥያቄ ከቪዲዮቻቸው ውስጥ የትኞቹ ቪዲዮዎች ብዙ ተመልካች አላቸው? ሁለተኛው ጥያቄ ተመልካቾች ምን አይነት ማስተካከያዎችን እንደሚፈልጉ በእነዚያ ሰዎች ቪዲዮዎች ስር የሚሰጡትን ኮመንት ማጥናትና ሶስተኛው ጉዳይ በዚያ ቪዲዮ ያልተካተተ ወሳኝ ጉዳይ ምንድን ነው የሚለውን አጥናታችሁ በእናንተ ቪዲዮ ያንን ክፍተት መሙላት መቻል ይጠበቅባችኋል።